ለማህበረሰብ እነዚህ ግብረገባዊ ግዴታዎች ማህበረሰብ ውስጥ ካደጉ ወይንም እነዚህን ማዳበሩ አላማው ምንድነው? ለምሳሌ ቀደም የጠቀስናቸው ታማኝነትን፣ ርህራሄን፣ ፍትሃዊነትን ሌሎች የጠቀስናቸው ምስጋናን፣ ትብብርን እንደ ሀገር ወጣቱ ውስጥ ማስረጽ ወይንም ወጣቱ ውስጥ እንደ ግብረገብ እንዲዳብር ማድረግ አላማው ምንድነው ነው? ለምን ይጠቅመናል ብለን ካሰብን በመጀመሪያ ደረጃ እነዚህን ግብረገባዊ ግዴታዎች የሚወጡ ትውልዶች ካሉ ወይንም እነዚህን ግብረገባዊ ግዴታዎች መወጣት የሚችል አመራርም ወይንም መሪ፣ ሰራተኛ፣ ህዝብ ካለን በዋናነት መጀመሪያ ላይ የነዚህ መዳበር አላማው ወይንም ጥቅሙ ምንድነው ብለን ከወሰድን ስነ ምግባራዊ ውሳኔ መስጠት የሚችል ትውልድ፣ አመራር፣ ወጣት ይኖረናል። በምክንያታዊ በሆነ ነገር ትክክለኛ ነገርን ከስህተት ለይቶ ውሳኔ ማሳረፍ የሚችል ወጣት እያፈራን እንሄዳለን ማለት ነው። ያ ስነ ምግባራዊ ውሳኔ መስጠት የሚችልን ትውልድ እያፈራን እንሄዳለን። ትክክለኛ ነገርን ከስህተት ለይቶ መወሰን የሚችል ትውልድ እያፈራን እንሄዳለንና በዋናነት በመጀመሪያ ደረጃ ለምን ይጠቅመናል ግብረገባዊ ግዴታ ማዳበር ብለን ከወሰድን ስነ ምግባራዊ ውሳኔ መስጠት የሚችል መሪዎች ሊኖሩን ይችላሉ። ከስነ ምግባራዊ ውሳኔ ከመስጠት አንፃር አሁን ላይ እንደ ሀገራችን የሚስተዋሉ በጣም ዘርፈ ብዙ ችግሮች አሉ። የተለያዩ ሙስናዎች ሀፕን የሚያደርጉት ስነ ምግባራዊ የሆኑ ውሳኔዎች በሚያስተላልፉ ሰራተኛ አመራርን ወይንም ኢንቮልቭ በሚያደርጉ ዜጎች ሊሆን ይችላልና ከዛ ውጪ ከስነ ምግባራዊ ውሳኔ አሰጣጥነት ውጪ ለምን ይረዳናል ብለን ካየን የሌሎች ሰዎችን ስሜት ለመጋራት ይረዳናል። የሌሎች ሰዎች ስሜትን እንድንጋራ ወይንም ሌሎች ያሉባቸውን ስሜቶች የነሱን ስሜት ለመጋራት ኤምፓቲ እና ሲምፓቲ የምንለው ያንን ለመጋራት የሌሎች ችግሮችን ወይንም የሌሎች ሰዎች ሀዘንን እንደራሳችን ሀዘን ወስደን ከነሱ ጋር ሀዘን ሼር የምናደርግበትና የሌሎች ሰዎች ፊሊንጎችን ሼር የምናደርግበት ያ እንደዛ ይረዳናልና የሌሎች ሰዎችን ስሜት እንድንጋራ እጅጉኑ ይረዳናል። ከዛ ውጪ ኃላፊነት የሚሰማው ባህሪን ለማዳበር ነው። ለእያንዳንዱ ተግባሩ ወይንም ለእያንዳንዱ ስራው እኔ ይሄንን ስራ እኔ ነኝ የሰራሁት ብሎ ኃላፊነት መውሰድ የሚችል ዜጋ ወይንም ትውልድ እንዲኖረን ያ ባህሪም እንዲዳብር ለማድረግ ማለት ነው። ብዙውን ጊዜ ብሌም ሺፍቲንግ ወይንም ወደ ሌሎች ሰዎች የማሳበብ ባህል በሰፊው ይስተዋላል። እኛ ላጠፋናቸው ጥፋቶች ወይንም እኛ ለሰራናቸው ስህተቶች ወይንም ለኛ ሰክሰስም ፌለሪቲም ራሳችን ያንን ኃላፊነት መውሰድ የሚችል ባህሪን እንድናዳብር ይረዳናል። ጠንካራ ግንኙነቶችም እንዲኖረን ያደርጋል። ወጣቱ ከወጣቱ ጋር ጠንካራ የሆነ ግንኙነቶች እንዲኖሩት ይረዳዋልና ከዛ ውጪ ለማህበረሰብ አዎንታዊ አስተዋጽኦ እንድናበረክትም ይረዳናል። ወጣቱ ሌሎች ዜጎችን ለማህበረሰቡ የምናበረክተው አዎንታዊ ነገሮች እንዲበዙ ያደርጋል። ይሄ ሶሻል ሪስፖንሲቢሊቲውን ወይንም ሶሻል አካውንቴቢሊቲውን መወጣት የሚችል ወጣት ወይንም ማህበረሰብ ክፍል ይኖረናልና ይሄ አዎንታዊ የሆነ ለማህበረሰቡ አዎንታዊ የሆኑ ኃላፊነቶችን መወጣት የሚችል ትውልድ ወይንም ወጣቶች እንዲኖረን ይረዳል። ይሄ ግብረገባዊ ግዴታዎቻችንን ማዳበር ማለት የግል እድገትና ደህንነትም ነው። ለምሳሌ እጅግ በጣም ግብረገባዊ ግዴታዎችን የሚወጣ ግለሰብ በራሱ ፐርሰናሊ በራሱ እድገት እና በራሱ ማንነት በራሱ ስብዕና ላይ እጅግ በጣም የላቀ እድገትን ሊያመጣ ይችላል። ነገር ግን ይህ ግብረገባዊ የሆነ ይህ ስነ ምግባራዊ የሆነ ሰው በራሱ ህይወት ላይ እድገትም ወይንም የተሻለ ነገርን ሊያስመዘግብ አይችልምና እጅግ በጣም በላቀ ሁኔታ ትምህርታቸውን ስነ ምግባራዊ በሆነ መንገድ የሚከታተሉ ልጆች ናቸው ውጤታማ ሊሆኑ የሚችሉ። እጅግ በጣም ግብረገባዊ የሆኑ ግዴታዎቻቸውን መወጣት የሚችሉ
ወጣቶች ናቸው ነገ የተሻለ የላቀ ቦታ መድረስ የሚችሉት። ለምን እነዛ ግብረገባዊ ግዴታዎችን መከተላቸው ጋይድ ያደርጋቸዋል። ፕሪንሲፕሎች ናቸው፣ ሮሎች ናቸው። እነዛን ፕሪንሲፕልስ ሮልስ እነሱም መከተላቸው እነዛን መርሆች መከተላቸው በህይወታቸው ውጤታማና የተሻለ ስፍራ እንዲደርሱ ያደርጋልና እነዚህ አሁን የዘረዘርናቸው ቅድም የዘረዘርናቸው ከስነ ምግባራዊ ውሳኔ አሰጣጥ ጀምሮ የዘረዘርናቸው ግብረገባዊ ግዴታዎችንን መወጣት ወይንም ያንን ማዳበር የሚሰጣን ጥቅም ነውና እንደ ማህበረሰብ በመጀመሪያ ደረጃ ስነ ምግባራዊ የሆነ ውሳኔ መስጠት የሚችል ትውልድ እናፈራለን። ዛትስ በጣም ወሳኝ ፖይንት ማለት የተለያዩ ድገቶችን ውጤቶችን መመዝገብ የሚችሉት ሰዎች እኩል ፍትሃዊ በሆነ መንገድ ተወዳድረው ማሸነፍ እንዲችሉ ውሳኔ ማሳረፍ የሚችሉ መሪዎች፣ ሰራተኞች ወይንም ዜጎች ሲኖሩ ያ የሀገር እድገትን ወደፊት ያመጣልና እነዚህ የግብረገብ ግዴታዎቻችንን መወጣታችን ለሀገር ያለው ወይንም እንደ ማህበረሰብ ልናተርፍባቸው የምንችላቸው ውጤቶች ናቸውና በቀጣይ ክፍል የግብረገብ ማሽቆልቆል ምክንያቶች በሚል ሌላ ርዕስ ይዘን እንቀርባለንና ኦሬዲ ግብረገባዊ ግዴታዎቻችን መወጣታችን ምንድናቸው ግብረገባዊ ግዴታዎቻችን የሚለውን ጠቅሰናል። ከግብረገባዊ ግዴታዎቻችን ውጪ ደግሞ እነዚህ ግብረገባዊ ግዴታዎቻችንን መወጣታችን ያለው ፋይዳ እነዚህ ግብረገብ ግዴታ መዳበሩ ያለው ጥቅም ምንድነው የሚለውን አይተናልና በቀጣይ ክፍል በቀጣይ ፕሮግራማችን ለግብረገብ ማሽቆልቆል ከፍተኛ ሚና የሚጫወቱ ምክንያቶች ምንድናቸው አድማጮቻችን ወይንም ተመልካቾቻችንም ለነዚህ የሚሆኑ መልሶችን በአይምሮአችሁ ሊመጡ ይችላሉና አሁን ላይ ያጋጠመን ያለው ለግብረገብ ወይንም ለስነ ምግባር ማሽቆልቆል ምክንያት ናቸው ብለን እናስባቸው ነጥቦች አሉ። እነዛ ነጥቦች ምንድናቸው? እናንተም በራሳችሁ ሐሳብ እነዚህን ነገሮች ልታብሰለስሉ ትችላላችሁና ለማሽቆልቆሉ ምክንያት ምንድነው የሚለውን በቀጣይ ፕሮግራማችን ይዘን እንቀርባለንና ፎሎ፣ ላይክ፣ ሼር በማድረግ ቲክቶክ አካውንታችን ተደራሽ ወይንም እንዲያድግ የበኩላችሁን አስተዋጽኦ እንድታበረክቱ እንጠይቃለን። እናመሰግናለን ስለተከታተላችሁን። Thank you.